ምርጫ 97 የአዲስ አበባን ህዝብ የከዳ ነው እኛንን ብዬ ነው የማስበው። አቶ ልደቱ አያሌው ምርጫ 97 ሲነሳ በቀዳሚነት ከሚጠቀሱ የተቃዋሚ ቅንጅት ፓርቲ አመራሮች መካከል አቶ ልደቱ አያሌው አንዱ ናቸው። በወቅቱ ከነበሩት ፖለቲከኞች መካከል ወጣት የነበሩት አቶ ልደቱ አያሌው በአንደበተ ርቱዕነታቸው በሚያንጸባርቁት አቋም በርካታ ደጋፊዎቻቸውን ማፍራት ችለው ነበር። የምርጫው ሂደት ተጨናግፎ በተቃዋሚዎችና በመንግስት መካከል ፍጥጫ መፈጠሩን ተከትሎ ከአብዛኞቹ የቅንጅት አጋሮቻቸው የተለየ አቋም ያንጸባርቁ የነበሩት አቶ ልደቱ አያሌው ስማቸው በአሉታዊ መልኩ በስፋት ሲነሳ ነበር። ከምርጫ 97 ባሻገር አሁን ድረስ በኢትዮጵያ ፖለቲካ ውስጥ ከሚጠቀሱ ፖለቲከኞች መካከል ጎልተው የሚታዩት አቶ ልደቱ አያሌው ያንን ብዙዎቻችን ያነቃቃ ምርጫ እንዴት ያስታውሱታል? በወቅቱ ያለፉባቸውን ውጣ ወረዶችና ቁጭቶች በቢቢሲ ተናግረዋል። አቶ ልደቱ 20 ዓመታት እንደሞላው ስታውቅ አስደነገጠህ በሚል ጥያቄ ለቀረበላቸው ምላሽ ሲሰጡ ምን ያህል እያረጀሁ መሆኑን የሚነግረኝ እርሱ ነው። ትናንት እንደሆነ አድርጌ ነው የማስበው። በ97 ምርጫ የነበሩት ሁኔታዎች ከአእምሮዬ ውስጥ በጣም ትኩስ ናቸው። 20 ዓመት እንዲህ 2 ቀን ይሆናል ወይ እላለሁ። በሌላ በኩል ደግሞ ለካ አርጅቻለሁ እላለሁ። እድሜ 20 ዓመት መጨመሩን ሳስብ ማለት ነው። ዘለግ ያለ ነገር ለማይወድ ምርጫ 97 ለማያውቅ የቲክቶክ ትውልድ ያን ምርጫ በአንዲት አረፍተ ነገር እንዴት ትገልጸዋለህ ተብሎ ለተጠየቁት ጥያቄ በጣም ተስፋ ሰጪ የሆኑ ሁኔታዎችን በአጭር ጊዜ በኢትዮጵያ የፖለቲካ ምህዳር ጎልተው የታዩበት ግን ደግሞ የተኮላሹበት የኢትዮጵያ ዲሞክራሲ ሌላ 20 ዓመታት ወደ ኋላ የወሰደ ምርጫም ነበር። የምርጫ 97 ውርስ ያከራክራል። እቃው ወደ ቀበሌ የትግሬ ወደ መቀሌ የምትል ትርክት ኋላ የትግራይ ህዝብ ላይ ለደረሰው ስቃይ በሩን ገርበብ አድርጎ ከፍቷል የሚሉ አሉ። ኢህአዴግ ግን ያኔ ለህዝብ ያስተዋወቃት ኢንተርሃሙዬ የምትባል መርዘኛ ቃል በኋላም የመጣውን የእርስ በእርስ ፍጅት አዋላለች የሚሉም አሉ። 97 የተዘራ ዘር ነው ውጤቱ ያየ ነው የተባሉት አቶ ልደቱ አያሌው የተባሉትን ነገሮች 97 አይደለም ያመጣቸው። 97 መቀጠል ሲገባቸው 97 መክሸፉ ነው እነዚህን ችግሮች ያመጣቸው። ስለዚህ ችግሩን የፈጠረው ያ ሐሳብ ያ ሂደት ሳይሆን ያ ሂደት መቀጠል ሲገባቸው መኮላሸቱ ነው። የተኮላሸው በማን ነው? በአገዛዙ እና ግልብ የሆነ አመለካከት በነበራቸው የቅንጅት አመራሮች። ስለዚህ 97 አይደለም ተጠያቂው። የ97 አለመቀጠል እና መክሸፍ ነው ለዚህ ሂደት ተጠያቂው። በኢትዮጵያ ታሪክ 101 የፓርላማ መቀመጫ ያገኘ የተቃዋሚ ፓርቲ አልነበረም። ምናልባት ያንን እድል አንተ በምትለው መልኩ በአግባቡ ማስቀጠል ቢቻል ኖሮ አሁን ያለችው ኢትዮጵያ ምን ትመስል ነበር ተብለው ለተጠየቁት ጥያቄ የቅንጅት አመራሮች በተጭበረበረ ሁኔታ ተርፎም ያገኙትን የፓርላማ ወንበር የአዲስ አበባ መስተዳድርን ተረክበው የፖለቲካ ትግሉን አጠናክረው ቀጥለው ቢሆን ኖሮ የአሁኑ የኢትዮጵያ ተጨባጭ ሁኔታ በረጅም ርቀት የተለየ ይሆን ነበር። በተለይ ተቃዋሚ ኃይሎች 97 ያገኘውን ውጤት እንደ ትልቅ ድል ቆጥረን ለበለጠ ድል የሚያበቃንን መደላድል ነው ብለን ተጠቅመንበት ቢሆን ኖሮ ከ5 ዓመት በኋላ በተካሄደው ምርጫ ወይም በ2002 ምርጫ ኢህአዴግን አሸንፈን መንግስት የምንሆንበት እድል ይኖር ነበር። ያ ማለት በኢትዮጵያ ታሪክ ለመጀመሪያ ጊዜ በምርጫ አንድ መንግስት ከስልጣን ወርዶ ሌላ መንግስት የሚተካበት ታሪካዊ ሁኔታ ይፈጠር ነበር። ዲሞክራቲክ የሆነ ህዝብ በዚህ የተመረጠ መንግስት በታሪካችን ለመጀመሪያ ጊዜ ማየት እንችልም ነበር። አሁን ኢትዮጵያ ውስጥ ያለው የህልውና ፈተና የእርስ በርስ ጦርነት አይኖርም ነበር። በብዙ መመዘኛ የተሻለች የተረጋጋች ኢትዮጵያ ለሌሎች ሀገሮች ምሳሌ የምትሆን ኢትዮጵያ ትሆን ነበር ብዬ ነው የማስበው። አሁን ያልከውን ገልብጠን እንየው። የቅንጅት ወደ አንድ መምጣት ባይደናቅፍ ኖሮ አሁን የምትላላት ኢትዮጵያ ማምጣት ይቻል ነበር እኮ። አይ አንዱ ትልቁ ችግር የነበረው በዚያን ጊዜ የነበረው የቅንጅቱ አመራሮች እንደዚያ ብለው ማሰባቸው ነው። በነገራችን ላይ መንግስት ለመሆን የሚያስችል እድል አልነበረንም። ቅንጅት ምርጫውን ለማሸነፍ የሚያስችል እድል አልነበረውም። ምርጫውን እንዳሸነፈ እና በማጭበርበር እንደተቀማ ተደርጎ የሚቀርበው ራሱ በጣም ስህተት ነው። እኔ የቅንጅት አመራር ነበርኩ። በወቅቱ አንድም የቅንጅት አመራር በመግለጫም ሆነ በቃለ መጠይቅ ምርጫውን አሸንፈናል ብሎ ተናግሮ አያውቅም። ነፃ ጋዜጠኞች የሚባሉት እና ህብረተሰቡ እንደዚያ የተረዳው በብዙ መንገድ ካየው ያንን ምርጫ ልናሸንፍበት የምንችለው ጉዳይ አልነበረም። ያገኘነው ውጤት በጣም ከፍተኛ ነበር። ያንን ውጤት ይዘን ነው ማስቀጠል የነበረብን። ያንን ሂደት አቁመን ፓርላማን አንገባም ብለን ነበር። አዲስ አበባ አንረከብም ብለን በሌላ ህዝባዊ አመጽ በሌላ መንገድ መንግስትን ለመገልበጥ መሞከር ግን ኪሳራ ነበር የሚሆነው። በዚያ መንገድ በመካሄዱም ነው ኋላ የሆነው ነገር ሁሉ ትልቅ ስህተት። በምርጫ የተገኘውን ድምጽ በእጅ ይዞ እዚያ ላይ መጨመርና ያንን ከማጠናከር የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እገዳ ጥሎ የነበረውን ህግ የሚሽር አዋጅ አርቅቆ ለህዝብ ተወካዮች ምክር ቤት አቅርቧል።
የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብን መደንገግ የወጣው አዋጅ በሚኒስትሮች ምክር ቤት የቀረበው ከ3 ሳምንታት ገደማ በፊት ሚያዝያ 23 2017 ዓ.ም ነበር። ረቂቅ አዋጁ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የመኖሪያ ቤት ባለመብትነት መብት ክልከላ መሰረት ሆኖ የቆየው የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እገዳ ጥሎ የነበረውን ሕግ የሚሽር አዋጅ አርቅቆ ለሕዝብ ተወካዮች ምክር ቤት አቅርቧል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው አዋጅ በሚኒስትሮች ምክር ቤት የቀረበው ከ3 ሳምንት ገደማ በፊት ነበር። ረቂቅ አዋጁ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የመኖሪያ ቤት ባለመብትነት መብት ክልከላ መሰረት ሆኖ የቆየውን የፍትሐ ብሔር ሕግ ስር ነቀል መሆኑ የሚቀይር እና የሚተካ መሆኑን በማብራሪያው ላይ ሰፍሯል። በ15 ገጾች የተዘጋጀው ይኸው ማብራሪያ የአዋጁ መሰረታዊ ዓላማ የውጭ ዜጎችን የማይንቀሳቀስ ንብረት ባለመብትነት እንዲሁም የመብት ፈቃድ እና ምዝገባ አስተዳደርን የሚመራ ሁሉን አቀፍ ሕግ ማቋቋሚያ መሆኑን ያትታል። ማብራሪያው በዚህ አዋጅ እንዲሳኩ ከሚጠበቁ ዝርዝር ዓላማዎች መካከል የውጭ ባለሀብቶች በኢትዮጵያ የውጭ ካፒታልን ስራ ላይ እንዲያውሉ ማበረታታት ቀዳሚው ነው። አዋጁ ይህን ዓላማ የሚያሳካው የውጭ ዜጎች እና ባለሀብቶችን እምነት በማጠናከር መሆኑን ማብራሪያ ያክላል። የቤት ልማት እና ተደራሽነትን ይበልጥ ማነቃቃት፣ እየሰፋ የመጣውን የመኖሪያ ቤት ፍላጎት እና አቅርቦት ሚዛን መንገድ ማስጠበቅ ሌላው በአዋጁ እንዲሳካ የሚፈልገው ዓላማ ነው። በ4 ክፍሎች እና በ20 አንቀጾች የተዘጋጀው ረቂቅ አዋጁ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ስለሚሆኑባቸው ሂደቶች፣ ቅድመ ሁኔታዎች እና አሰራሮችን ይዘረዝራል። ከዚህ በተጨማሪም የውጭ ዜጎች የሚኖራቸው መብትና ግዴታዎችንም አስፍሯል። በረቂቅ አዋጁ መሰረት የማይንቀሳቀስ ንብረት በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎችን ማለትም ጭምር ነው። መኖሪያ ቤት ደግሞ ለመኖሪያነት ዓላማ የማይከራየት መብት እንደተጠበቀ ሆኖ ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ ማዋል የማይፈቀድ ቤት የሚል ትርጓሜ ተሰጥቶታል። ረቂቅ አዋጁ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን ይችላል ይላል አዋጁ። ሆኖም ግን የከተማና መሰረተ ልማት ሚኒስቴር በመመሪያው የተወሰኑ አገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ዜጎች የዚህ መብት ተጠቃሚ እንዳይሆኑ ሊያግድ እንደሚችልም አዋጁ ያትታል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠን በረቂቅ አዋጁ ላይ ሰፍሯል። ረቂቁ የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደብ አነስተኛ የገንዘብ መጠን ከ150,000 የአሜሪካን ዶላር ያነሰ ሊሆን አይችልም ሲል ቅድመ ሁኔታ አስቀምጧል። የውጭ ዜጎች በአንድ ጊዜ ሊኖራቸው የሚችለው የማይንቀሳቀስ ንብረት ቁጥር በመመሪያው እንደሚወሰን ረቂቁ ያትታል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር የአነስተኛና ገንዘብ መጠኑ ከፍ ወይም ዝቅ ሊያደርገው እንደሚችል በረቂቁ ላይ ሰፍሯል። ሚኒስቴሩ ይህን ማሻሻያ ለማድረግ የቤቶች ገበያ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን ተሳትፎ መጠን እና የአዋጁን ዓላማ ለማሳካት የሚረዱ ሌሎችን ምክንያቶች መሰረት በማድረግ እንደሆነ ረቂቁ ያብራራል። የማይንቀሳቀስ ንብረት ባለመብት ለመሆን መሟላት ያለባቸው ተብለው በረቂቅ አዋጁ ከተዘረዘሩት ቅድመ ሁኔታዎች መካከል የወንጀል ሪከርድ የሌለበት መሆን የሚለው አንደኛው ነው። የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑንም ሌላው ቅድመ ሁኔታ ነው። ረቂቅ የማይንቀሳቀስ ንብረት ባለቤት ለመሆን ውጭ ዜጎች ከሰጣቸው መብት መካከል ከማይንቀሳቀስ ንብረት በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማይተላለፍ መብት የሚል ይገኝበታል። ከዚህ በተጨማሪም ለራስና ለቤተሰብ ኢትዮጵያ ውስጥ እንዲኖር የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ቤት ፈቃድ ሌላኛው መብት ነው። ወደ ኢትዮጵያ መመለስ እንዲችል የሚያደርግ አግባብነት ባለው አካል የሚሰጥ ለ5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብት በአዋጁ ተሰጥቷቸዋል። አዋጁ ግዴታዎችንም አስቀምጧል። የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ወይም ተያያዥ የመንግስታዊ አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለ የውጭ ምንዛሬ ብቻ መክፈል አንደኛው ነው። የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን የማይችልባቸው ልዩ ቦታዎች ወይም የድንበር አካባቢ መመሪያ እንደሚወስኑ ረቂቁ ላይ ተቀምጧል። ከዚህ በተጨማሪም በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንጻዎች ውስጥ ውጭ ዜጎች የንብረት ባለቤት መሆን አይችሉም። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችል ረቂቁ ላይ ሰፍሯል።